በተሳሳተ አረዳድ ሚሊዮኖችን ለተለያዩ ችግር ያጋለጠ ጉዳዮችን ነግራችኋለሁ። ዛሬ እንግዲህ መረጃው ለጥንቃቄ ስለሚጠቅማችሁ አድምጡኝና ለሌላው ሰውም አጋሩለት። በሀገራችን በተለምዶ እንግዲህ ወፍ እየተባለ የሚጠራ ወይም ወፍ ተብሎ የሚታመን የጤና ችግር አለ። ይሄ ደግሞ አንድ ሰው ወፍ አለብህ ሲባል ጉበት አለብኝ ብሎ እንዲያምን ያደርገዋል። ወፍ ሲባል የጉበት በሽታ ነው ብለን አምነን ተቀብለናል። ያ ማለት ግን ልክ አይደለም። እንዲሁ ሄፓታይተስ መንስኤው የሌሊት ወፍ ናት ተብሎ ስለሚታመን አንደኛው መንስኤ የሌሊት ወፍ ናት ተብሎ ስለሚታመን በዛ ልማድ ምክንያት በዛ ልማድ የመነጨ አብዛኛው ሰው ወፍ አለብህ ሲባል ጉበት አለብኝ ብሎ እንዲያምን ያደርጋል። ግን ነገሩ እንደዚህ አይደለም። እንግዲህ በሁለቱም የሕክምና ስርዓት በሞደርን ሜዲኬሽኑ በዘመናዊ ሕክምናውም እንዲሁም በሀገር በቀሉ ሕክምናው የሚሰጡ የሕክምና ስርዓቶች ክፍተት በመኖራቸው ምክንያት ይህንን አስተሳሰብ ነው ብለን እንድንቀበል አድርጓል። ምክንያቱም ደግሞ አንድ ሰው የጤና ችግር ሲያጋጥመው ቀድሞ ምርመራ ሊያደርግ ይችላል። በቅድመ ምርመራ ውስጥ ያሉ የምርመራ ስርዓቶች አንድ ሰው የጤና ችግር ሲያጋጥመው የሙቀቱ በመጀመሪያ ሙቀቱ ሊለካ ይችላል፣ ግፊቱ ሊለካ ይችላል። የደም ናሙና፣ ሰገራ፣ ሽንት ተወስደው እንዲሁም ሲፕተምን በመረዳት ምን አይነት የጤና ችግር እንዳጋጠመው ለማወቅ ይሞከራል። በቅድመ ምርመራ ውስጥ ግን አብሮ መካተት የነበረበት ኬሚስትሪ ነበር። የኬሚስትሪ ምርመራዎች አሁን አንዳንድ የጤና ተቋማት በቅድመ ምርመራ ውስጥ አብረው እያካተቱ የሰው ልጅ የጤና ችግር ኮዙን ለመለየት እየሞከሩ አያለው። ግን ቀድሞ ባለመኖሩ ምክንያት ግን አብዛኛው ሰው ሚኔራልና ቫይታሚን እጥረት በሚያጋጥመው ሰዓት የሚፈጠሩ የጤና ችግሮችን ለይቶ ባለማወቅ ምክንያት በባህላዊ ሕክምና በመሄድ ወፍ አለባችሁ ተብሎ መፍትሄ ለመውሰድ ይሞከራል። አስታውሉ፣ በደማችሁ ውስጥ ሄፓታይተስ አለ ወይም ጉበታችሁን ያጠቃ የቫይራል የሆነ ኬዝ አለ ስትባሉ ታጥናችሁ ለመዳን መሞከር፣ የሚሰጡ የመፍትሄ አማራጮች ደግሞ በስለት መተፍተፍ እንዲሁም በጋለ ኩፐር በመዳብ መተኮስ፣ እንደዚህ በማድረግ መፍትሄ ታገኛላችሁ ማለት አይደለም። ችግሩ የሚኔራል እጥረት ስለሚሆን ወይም የቫይታሚን እጥረት ስለሚሆን የምትወስዷቸው የመፍትሄ አማራጮች ሰውነታችሁ በሚፈጥረው ሪያክሽን ልታገግሙ ትችላላችሁ። ስትተኮሱ ሪያክሽን ይፈጠራል ሰውነታችሁ እና አክቲቭ ስለሚሆኑ ጎደሎ ነገሮችን ለመተካት ስለሚሞክር ሪሊፍ ስታገኙ ድናችኋል ማለት አይደለም። ይሄን የምላችሁ በቤቴ በርካታ ሰው በሚመጣ ሰዓት ወፍ አለብህ ተብዬ ጤና መፍትሄዎችን ወስጄ ነበር ግን ልድን አልችልም ይላል እና ተተፍትፎ ምላሱን ተተፍትፎ በተለያዩ መተኮሻዎች ተተኩሶ ይመጣል። የደም ናሙና ተወስዶ ምርመራ እንዲደረግላቸው ሳደርግ ውጤቱ ኔጌቲቭ ነው የሚለው። ያ ማለት ደግሞ እንግዲህ አብዛኛው ሰው ቫይታሚን ኤ ሲያጥር እንዲሁም ቫይታሚን ዲ ሲያጥር፣ ካልሽየም ሲያጥር፣ ሚኔራሎቻችን ፖታሽየም፣ ማግኔዥየም የምንላቸው ነገሮች ሲያጥሩም ሲበዙም የሚፈጠሩ የጤና ችግሮች ሰውነታችን የሚያጋጥመውን የባላንስ ማጣት ወፍ አለብን ብለን እንድናምን እናደርገዋለን። ምክንያቱ ደግሞ ዘመናዊ ሕክምና ላይ የሚወሰዱ ቅድመ ምርመራዎች ይሄን ስለማያካትት በቅድሚያ በባህላዊ ሄዳችሁ አይናችሁን በመታየት ወፍ አለባችሁ ስትባሉ ታጥናችሁ ልትድኑ ትሞክራላችሁ። ፍሉ አይደለም፣ የፍሉ ባክቴሪያ አይደለም በመታጠን የምትድኑት። ስለዚህ እንደነዚህ አይነት መረዳቶችን ብታካትቱ የጤና ባለሙያዎችም እንዲሁም ችግሩ የገጠማችሁ ሰዎች የካልሽየም እጥረት ሲኖርባችሁ የሚመጡ የጤና ምልክቶች ምን ይመስላሉ? ቫይታሚን ዲ ሲያጥር ምን ይመስላል? ማግኒዥየም ሲያጥረን፣ ካልሽየሞች ሲያጥሩ ምንድን ነው የምናስተናግዳቸው ችግሮች የሚሉትን ተረድታችሁ ይሄ ማቅለሽለሽ ሲኖር፣ ፀጉር መነቃቀል መበጣጠስ ሲኖር፣ እንዲሁም ደግሞ አቅም ማጠር መዳከም ሲኖር ቀድማችሁ ኬሚስትሪ እንዲሰራላችሁ ማድረግ፣ የኬሚስትሪ ውጤታችሁን የደም ናሙናችሁን አይታችሁ ኮዙን ሳታውቁ ግን የምትወስዱት የመፍትሄ አማራጭ የተለያየ የጤና ችግርን ይዞ ስለሚመጣ ጥንቃቄ ብታደርጉ መልካም ነው እላለሁ። እንግዲህ ወፍ አለባችሁ ስትባሉ የሚሰጡት ተክሎች አንደኛው ክትክታ ነው እንድትታጠኑት የምትደረጉት የክትክታ ቅጠል፣ ቀጥሎ ቀጠጥና ነው። ቀጠጥና በሻይ መልኩም እንድትጠጡ ልትደረጉ ትችላላችሁ፣ ወይም ተፈልቶ ካልሆነ ስሚዛ ቅጠል ነው የምትጠጡት። ሰንሰል ተጨምቆ ትሰጣላችሁ። ብልሆቹ ግራዋ ሊሰጧችሁ ይችላሉ። ግራዋ ወሰዳችሁ ማለት ይሄ ማስታወክ ማስመለስ ካላችሁ እነሱን ስለሚያቆም ጥሩ መፍትሄ ይሰጣል። ሌሎቹ የምድር እምቧይ ስር ጨምቀው ሊሰጧችሁ ይችላሉ። እነዚህ በጣም የሚያስመልሱ የሚያስተፉ፣ በተለይ የምድር እምቧይ በጣም ደም ሁሉ ሊያስተፋ ስለሚችል መፍትሄ አገኘን ብላችሁ ታምናላችሁ። ሄፓታይተስ አለ ሲባል በማስመለስ ነው የሚወጣ፣ ወደ ታች ወደ ላይ ነው ሲል ነው የሚወጣ ብላችሁም ስለምታምኑ
ይህ አይነት የህክምና ስርዓት ልክ ስለማይሆን የተለያዩ የጤና ችግሮችን ይዞ ስለሚመጣ ምክንያቱም ለተለያዩ ኮዝ ምክንያት ሊሆኑ ስለሚችሉ ዶዛቸው ያልተመጠነ ወይም በተሳሳተ በሚሰጡ መፍትሄዎች የቫይታሚን እጥረት አጋጥሞህ መቼም ክትክታ ታጥነህ ትድናለህ ማለት አይደለም። የሚያስፈልገውን የቫይታሚን ይዘት ያለውን ምግብ ማግኘት አለበት ሰውነትህና እንደነዚህ አይነት መረዳቶችን ብታዳብሩ መልካም ነው። እንግዲህ ቫይታሚን ዲ እጥረት ሲኖር ከዚህ በፊትም በቪዲዮ አጋርቻችኋለሁ። ዛሬም ደግምላችሁ ነገር ቢኖር የዱባ ፍሬ ቆልታችሁ ማታ ማታ ማዘውተር መብላት፣ አሳ መመገብ፣ ሰውነታችሁን ደግሞ ልብሳችሁን በማውለቅ ጧት 4 ሰዓት አካባቢ ለ30 ደቂቃ ያክል ጀርባችሁን ለፀሐይ ማስመታት ቫይታሚን ዲ እጥረታችሁ መልሶ ስቶር እንዲደረግ ያደርጋል። ምክንያቱም ፎቶሲንቴሲስ ስርዓት ጀርባችን ላይ ያለውን ኮሌስትሮል በማቅለጥ ቫይታሚን ዲ ስሪ እንዲመረት ስለሚያደርግ ቫይታሚን ዲ ስሪ የሚመረተው ከራሳችን ከሰውነታችን ውስጥ ካለ ኮሌስትሮል ስለሆነ አመጋገባችሁን ኦሜጋ ስሪ ይዘት ያላቸው ምግቦች በምትወስዱ ሰዓት ራሱን ስቶር ያደርጋል። የቫይታሚን ኤ እጥረት ሲኖርባችሁ ሄፓታይተስ ኤ አክቲቭ ሊሆን ይችላል። ጉበታችሁ ቫይታሚን ኤ ስቶር ማድረጉ ሲቆም ሲያጥረው ሄፓታይተስ ኤ አክቲቭ ሊያደርግ ይችላል። ማስመለስ፣ ምግብ አለመንበላት፣ ማጦሎ ሊኖረው ይችላል። ይሄ ማለት ደግሞ ቫይታሚን ኤ እጥረት ይዘት ያላቸውን ማለት የቫይታሚን ኤ ይዘት ያላቸው ምግቦች በመመገብ ችግራችሁን መፍታት ትችላላችሁ። የካልሽየም ጥረትም ሲያጋጥማችሁ የዱባ ፍሬ ካልሽየም ስላለው መመገብ ትችላላችሁ። ብታዘወትሩት የዱባ ፍሬ በርካታ ማግኒዥየም አለው። ሚውከስ ፎርም ሲያደርግ አንጀታችሁ ቁስለቱን የሚያክምላችሁ ዱባ ፍሬ ነው። እንዲሁም ደግሞ በጥሬው ሊወሰድ የሚገባው አይረን፣ ዚንክ በውስጡ የያዘው ፌጦ ነው። ፌጦ አይቆረጠምም። ሲቆረጠም ሪያክሽን ይፈጥራል። በጥሬው በውሃ መዋጥ ነው። ጣፋጭ ነገር አለመውሰድ ነው። እሱም በምትወስዱ ሰዓት ሪያክሽኑ አንጀት ጋር ተያይዞ የሚመጡ ችግሮችን እንዳይፈጥርባችሁ በዚህ አይነት መልኩ እንግዲህ የጤና ችግሮቻችሁን መፍታት ይቻላል። አረዳዱ ልክ አይደለም። አሁን የሚወሰዱ ነገሮች ልክ ስላልሆኑ ጥንቃቄ ማድረጉ መልካም ነው። እንግዲህ የሰው ልጅ እውቀት የትም ያክል ቢሰለጥን ዘመናዊ ሕክምናንም ዳር ድረስ አይታችሁታል። ቫይራል የሆነ ኬስ ሲያጋጥም የሰው ልጅ መፍትሄ እያጣ መጥቷል። መፍትሄ ቢኖረው ኑሮ የዓለማችን ቁጥር 1 ስቲቭ ጆብስ በካንሰር አይሞትም ነበር። ምክንያቱም የዓለማችን ቁጥር 1 ቢሊዮነር ነው። የሰው ልጅ እውቀት መፍትሄ የሚሰጥ ቢሆን እስከ መጨረሻው ድረስ እሱን በካንሰር አናጣውም ነበር። ስለዚህ ቀድሞ መከላከል ሁነኛ መፍትሄ ነው። የምትወስዷቸው የመፍትሄ አማራጮች ሌላ የጤና ችግር ይዘውባችሁ እንዳይመጡ በመጠንቀቅ ተፈጥሯዊ የሆነ የአመጋገብ ስርዓት እንዲሁም ላይፍ ስታይላችሁን ማኔጅ በማድረግ ጤናችሁን ቀድማችሁ ጠብቁ እላችኋለሁ። እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። መልካም ሁኑ። በሕክምናው ዘርፍ ላይ ያላችሁ ሰዎች ሁላችሁም በመቀናጀት ለማህበረሰባችን የሚጠቅም መፍትሄ ለማብጀት አተያየታችሁን ሰፋ አድርጉ እላችኋለሁ። ምክንያቱም አሁን እየተወሰዱ ያሉ በተለይ ሊምፋቲክ ሲስተሞቻችን ጋር ተያይዞ የሚወሰዱ የሜዲኬሽን ስርዓት ክራይሱ በጣም ከፍተኛ ስለሆነ በተለይ ቶንሲል ላይ ደጋግሜ ነው የምናገረው። አንዱ የሊምፋቲክ ሲስተም ነው በሽታን የመከላከል አቅማችን የሚጎለብተው። እንዲሁም ቫይራል እና ባክቴሪያ ተመጣው ከሰውነታችን የሚጸዱበት በእነዚህ ሊምፋቲክ ሲስተሞች ስለሆነ እዛ ላይ የሚሰጠው መፍትሄ አደገኛ ነው። ህፃናት ላይ ማይክሮፕላስቲክ በሚጠራቀም ሰዓት ወደ ውስጣቸው በሚገባ ሰዓት ሊምፋቲክ ሲስተሞቻችን ሊያብጡ ይችላሉ። ምክንያቱም እየሳቡ እየመጠጡት ስለሆነ ይሄንን ነገር የምንወስደው ይሄ ሰርጂካል መፍትሄዎች ከ10 እና ከ5 ዓመት በኋላ ዘውት የሚመጡት መዘዝም ብዙ ስለሆነ በሁለቱም መንገድ ያላችሁ ሰዎች ለማህበረሰባችሁ ሲባል አተያየታችሁን አስፉ። የምትወስዷቸውን የህክምና ስርዓቶች አቅማችሁን፣ እውቀታችሁን በማጎልበት መፍትሄ ሰጭ እንዲሆኑ አድርጉ። መልካም ጊዜ። ሰላም።